ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዝነት ቤተሰቦች ያለውን አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ አላህ ይጠብቃችሁ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ኢድ ሁለተኛ ነው። ትላንትና ጁማ ነበር ኢድ፣ ዛሬ ቅዳሜ ነው። እና ይሄን ቪዲዮ ልሰራው ያሰብኩት ትላንትና ነበረ። ትላንትና ደግሞ በጣም ደብሮኝ ነበር የዋለው። ከምንም በላይ ከምነግራችሁ በላይ በጣም ነበር የደበረኝ። ያው ታውቃላችሁ የተፈጠረውን ነገር አላድል እንደው ሰርቶ መብላት ሁሉ በጣም ነበር ያስጠላኝ። እንኳን ኢዱን እንደ ኢድ አላሳለፍኩት እንኳን ልለብስ ምናምን በጣም ደበረኝ። በጣም ነበር ውስጤ የተነካው በተፈጠረው ነገር። ሚዲያ እንኳን እኛ ሲደብረን እንትን ሲለን ወደ ሚዲያ ነበር ገብተን አንዳንድ ነገሮችን እያየን አእምሯችንን የምናድሰው። ሚዲያ ራሱ ገብቼ ጥሩ ነገር አላይም። የማየው ይሄንኑ ነው። ቀኔ ተበላሽቶ በጣም ደብሮኝ ስለነበር የዋለው ሳልሰራ ዋልኩኝ ትላንትና። ዛሬ በሁለተኛው ቀን ልሰራው መጥቻለሁኝ። ያው ከሚበላሽ ምክንያቱም እንጀራውን በርበሬው ሁሉም ነገር ከተገዛዛ በኋላ ሲቆይ መበላሸቱ አይቀርምና ከሚበላሽ ልስራበት ብዬ ዛሬ ልሰራው አሰብኩኝ ማለት ነው። እና ኢንሻአላህ ዞሮ ይሄን ነገር ላለቀው እችላለሁ። እኔ ይቀረጽና ደስ ሲለኝ ወይንም ደግሞ ነገሮች ስንት ሲሉ እለቀዋለሁ። አሁን ላይ እንኳን የመልቀቅ ፍላጎቱ የለኝም። ኢንሻአላህ ዛሬ ወይንም ነገ ምናምን አልፖስተውም። ኢንሻአላህ ወደፊት ይፖስተታል። ያው ግን ሳልቀርጸው እንዳለም ነው እየቀረጽኩት ያለሁት። ያው ምንድነው የተፈጠረው ልትሉ ትችላላችሁ። እኔ አብዛኞቻችሁ ታውቃላችሁ። በተለይ ቲክቶክ መንደር የምታዘወትሩ ልጆች ታውቃላችሁ። እዚህ ዩቲዩብ ላይ ያላችሁ ምናልባት ሳታውቁ እንደቀራችሁ አላውቅም። መልሙሁም ያኔ ዩቲዩብ ላይም ስለመጣ እየተቆራረጠ ልትሰሙ ትችላላችሁ። አሁን ለታ የመን ላይ በተፈጠረው ክስተት ብዙ ወንድሞቻችንን ያጣ ነው። ያው እኔ ከዛ መሀል ሁላችሁም የምታውቁትን አንዱን ልጅ ነው የማውቀው። ያው የስሙን መጥራት አልፈልግም፣ ፎቶም አልጠቀምም። በጣም ነው ያኔ የእሱ ልጅ ሞት በጣም ነው ውስጤን የነካው። የእሱ ብቻ ሳይሆን የሁሉም ወንድሞቻችን ሞት በጣም ነው ውስጤን የነካው። ታውቃላችሁ ቤተሰቦቻችን ጋር ሄደን ኢድን እናሳልፋለን ብለው ወጥተው በበረሃ ቀልጠው ሲቀሩ በጣም ያማል እና በጣም ከባድ ነው። እንደው አላህ ለቤተሰቦቻቸው፣ ለእናት ለአባቶቻቸው፣ ለሚስቶቻቸው አላህ ሶብር ይስጣቸው። እኛ የቅርብ ሩቅ ነው የምናውቃቸው፣ ያኔ ሚዲያ ላይ ነው የምንተዋወቀው። ቢሆን ይሄ ሚዲያ ታውቃላችሁ በጣም ብዙ ሰው አስተዋውቆናል። በጣም ብዙ መልካም እህት ወንድሞችን አስተዋውቆናል። እና እንደዚህ ደግሞ አለ አይደለ የሆነ ሳታስቡት ትላንትና አይታችሁት ዛሬ ደግሞ እንደዚህ በሞት ስታጡት የሆነ የምታውቁትን ሰው በጣም ይከብዳል። እኔ በነገራችን ላይ የሆነ አውቀዋለሁ የምለውን ሰው በሞት ሳጣ የመጀመሪያ ጊዜ ነው። በጣም ነው የደነገኩት። ማመን ነው ያቃተኝ። ለካ ሞት አለ እንዴ! ለካችን ዱንያ እንደዚህ ነው እንዴ? ባንዴ በቅስፈት ነው እንዴ ጥለናት የምንሄደው? ለካ ለዚህ ነው እኛ የምንባለው። ወላሂ ሁሉም ነገር ቀሪ ነው። እኛን ተከትሎ የምንሄደው ኸይር ስራችን ብቻ ነው እንጂ ሀብታችን፣ ገንዘባችን፣ ውበታችን፣ ዝናችን ተከትሎና አይሄድም። እኛን ተከትሎን የሚሄደው ያቺ ኸይር ስራችን ብቻ ናት። አላህ በኸይር ስራ ላይ ያበርታል። እና በጣም ነበር የተሰማኝ ታውቃላችሁ። በጣም ነበር ውስጤ የነካኝ የነሱ አሟሟት። እንግዲህ በረሃ ላይ ቀልጠው ቀሩ፣ ወደማይመለሰው ሄዱ። በጣም ነው የሚያሳዝነው። ወንድሞቻችንን አቀለጣቸው። ወንድሞቻችን በየበረሃው በየባህሩ ቀሩ። ይሄ የባህር መንገድ ብዙ እናስለቀሰው። ወላሂ በጣም ከባድ ነው፣ ለማሰብ ራሱ ይከብዳል። የኔ ሞት ያለ ነው፣ ሁላችንም ሟች ነን። ነገር ግን በሀገር ላይ ሞተን ቤተሰብ አልቅሶ የሚቀብረውና ሰው ሀገር ላይ ደግሞ ሞቶ ሜዳ ላይ አሞራ የሚበላው አንድ አይደለም። የነዚህ 1 2 3 ሞት ነው። በሀገር ላይ መሞት ደግሞ ያለ ነው። ብዙ ሰው ይሞታል እና የነዚህ አሟሟት በጣም ያናዳል። ከሞቱ አሟሟቱ የሚባለው እንደዚህ አይነት ሞት ነው። በጣም ነው የሚያመው። አላህ ለቤተሰቦቻቸው ሰው ይስጣቸው እንጂ ከባድ ነው። በዛ ነገር በጣም ደብሮኝ ነበርና ምንም ነገር የመስራት ፍላጎት ስላልነበረ ሳልሰራው ዋልኩኝ። ዛሬ ኢንሻአላህ ለመስራት አስቤያለሁኝ። እየፈጨሁኝ ነው። እዚህ ጋር መፍጨት ከጀመርኩ በኋላ ነው መቀረጽ እንኳን ልቀርጽ ያሰብኩት ማለት ነው። እና ገንዘብ ያወጣሁበትን እንጀራ፣ ገንዘብ ያወጣሁበትን ሽንኩርት፣ ገንዘብ ያወጣሁበትን በርበሬ ከሚበላሽ በሚለው ነው እንጂ ወላሂ ላዚምን እኔ እንጃ
በጣም ነው አእምሮዬ እንትን ያለው። ትክክል አይደለሁም። የሆነ የመስራት እንትን የማለት ሞራሌ ሙትት ነው ያለው እና ሽንኩርቴን ፈጭቼ ከጨረስኩ በኋላ ወደ ስራ ይሄዳሉ። የዛኔ ነው ካሜራውን ማንቀሳቀስላችሁ። እዚህ ጋር በጣም ብዙ ባይሆንም የገዛኋትን ሽንኩርት ሙሉ በሙሉ ነው እየፈጨኋት ያለሁት። አረቦች ታውቃላችሁ የሚገዙ ሽንኩርት ትንሽዬ ነው። ምንም ያክል ብዙ ምግብ ይስሩ ከአንድ ከሁለት ሽንኩርት በላይ አይጠቀሙም። እና ወላሂ ሽንኩርት ራሱ በራሴ ነው የገዛሁት። ዶሮ ከነሱ ነው። ከዛ በተረፈ በርበሬና ደግሞ እንጀራ ገዝተን ነው ኢንሻአላህ ፈጫጭቼ ልጨርስና ወደ መስራቱ ሲሄድ ካሜራውን አንቀሳቅሰዋለሁ። ቪዲዮ እንዳይረዝም ያው ይሄን ማለት ስላለብኝ ነው። እስካሁን ድረስ ወሬ ያበዛሁባችሁ ይቅርታ። እና ወዶቼ ይሄው ሽንኩርቴን ከትፌ መጥቻለሁ። ትንሽ ነው የሆነው ግን ከእንትን ካልኩ በኋላ ይበቃል። ዞሮ እንደዚህ አድርጌ ከትፌ ጨርሻለሁ። ቀጥታ ወደ እንትን ወስጄ ሽንኩርቴን እያበሰልኩኝ ሌሎች የምጨርሳቸውን ስራዎች ጨርሳለሁ ማለት ነው። ይሄ ውዶቼ አሁን እዚህ ጋር እያሸሁት ነው። ዘይትም ምንም አልጨመርኩም። ሽንኩርቱ ብቻ በውሃው እየበሰለ ነው ያለው። ውሃውን ከጨረሰ በኋላ ዘይቴን እጨምርበታለሁ ማለት ነው። ሽንኩርታችን በስሎ ወደ ሌላው ፓርት ስንሄድ ነው ቪዲዮ መልሼ የማንቀሳቅሰው። በጣም ረጅም ሲሆን ያው ያሰለቻልና እናንተ ደግሞ ፕሊስ ባካችሁን ቪዲዮ እስከ መጨረሻ በማየት ላይክ በማድረግ ሰብስክራይብ በማድረግ ተባበሩኝ። ያኔ የተሻለ ቪዲዮ እንዲሁም ደግሞ የሆነ ደስ እያለኝ እንድሰራ የሚያደርገኝ ቪዲዮ ሲታይና እንትን ሲኖረው ነው። እናንተም ተባብራችሁ አይለየኝ ማለት ነው። ዘይቴን ጨምሬ አብስዬ ምናምን ወደ በርበሬያችን መጨመር ስንሄድ ደግሞ ተመልሼ የማንቀሳቅሰው ይሆናል። እሺ ወዶቼ ይሄው እንደዚህ ሆኗል ማለት ነው። እኔ ዘይት አላበዛሁበትም። በጣም ነው ልቤን የሚያመኝ ዘይት ሲበዛበት። አሁን በርበሬ የመጨመሪያው ሰዓት ሳይደርስ አይቀርም። በጣም ነው ያበሰልኩት። ያኔ በመሀል ካሜራውን ስለማቋርጠው መስራት ከጀመርኩኝ አሁን ከአንድ ሰዓት በላይ ሆኖኛል እና በጣም ነው የበሰለው ብዬ አስባለሁኝ። በርበሬ ነው ቀጥታ የሚጨምረው ማለት ነው። ያው ውዶቼ በርበሬን ጨምሬ ያለሁኝ። ውሃዬ እዛ ጋር እየፈላ ነው። ከዛ ሙቅ ውሃ ጠብ እያረኩኝ በርበሬውን በደንብ አድርጌ አበስለዋለሁ ማለት ነው። ይህን ይመስላል። በደንብ ነው በርበሬው መብሰል ያለበት። በጣም ነው የሚያቃጥለው። እየታሸ በሙቅ ውሃ ጠብ እየተደረገ ሲበስል ኖርማል ይሆናል እንጂ በጣም በርበሬ በጣም ነው የሚያቃጥለው። ውዶቼ እሳቱን ቀንሼ እያበሰልኩት ነው ያለሁት። እኔ ትንሽ የያዘብኝ እሳቱን ቀንሼ ውሃ ጠብ እያረኩኝ እያበሰልኩት ነው ያለሁት ማለት ነው። አሁንም ትንሽ ውሃ ጠብ አድርጌ እከድነዋለሁ። መራ ዋህዳ አላረግበት። እሳቱ በጣም ነው የተቀነሰው። መራ ዋህዳ ያኔ ብዙዎቻችሁ አረብኛ ይገባችኋል አይደለ? ችግር የለውም። አረብኛ እኮ ነው እቀላቅላለሁ ሳወራ። አማርኛ ውስጥ አረብኛ አትጠፋም። እንሙህም ይሄው አሁንም ውሃዬን ከልሼ ጠብ እያደረኩኝ ሙቅ ውሃ እያሸሁ እያበሰልኩትኝ ነው። ከዛ ዶሯችንን እንጨምራለን። እንቁላል ቀቅያለሁ ቀደም ብዬ። ሁሉንም ነገር ስሰራ እኔ ዶሮ አልገነጣጠልኩም በነገራችን ላይ። ዶሮ መገንጠል እኔ ሲጀመር አልችልም። ዶሮ የተቆራረጠ ነው ያመጣሁት ልክ አረቦች እንደሚጠቀሙት
ከዛ በተረፈ ደግሞ ስከትፍ ምንስል እንቁላል ስቀቅል ምስል ሁሉ ላሳያችሁ ብል ቪዲዮ በጣም ይረዝማል። ለዛ ቪዲዮዎችን እቆራረጣቸዋለሁ ማለት ነው። ዘይት ግን አላበዛውም፣ ምክንያቱም ዘይት ከበዛ ያመኛል ልቤ። እዛ ነው ዘይትም አላበዛም። እሾቶቼ ዶሮ ይሄን ይመስላል። ያው ለአራት ነው የተቆራረጠው እንደምታዩት ማለት ነው። እንደዚህ ለአራት ነው ያስገነጣጠልኩት። ካሜራው ደግሞ በጣም ጠቁሯል እዚህ ጋር። እነሆም ለአራት የተቆራረጠ ነው። እንደ ኢትዮጵያ ምናምን አይደለም የተገነጣጠለ። ምክንያቱም አንደኛ የኢትዮጵያን ዶሮ አጠባብ አልችልበትም፣ ቀደምም ነግራችኋለሁኝ። ሁለተኛ ደግሞ ያው የዚህ ሀገር አይመችም፣ በረዶ ስለሆነ እንደዚህ አድርጌ ወጡ እንዲገባ ልክ እንደዚህ ተርትሬዋለሁ ማለት ነው። እና አሁን ወደዚህ ዶሯችንን እናስገባለን። ውሃዬን እያደረኩኝ እያሸሁኝ እዚህ አድርሸዋለሁኝ። ካሁን በኋላ ያለው ደግሞ ዶሮ ጋር ይበስላል ማለት ነው። ይሄን ይመስላል። እንደዚህ ይሆንና ቀስ ብሎ አሁንም እሳቱን አልጨምርም፣ ቅንስ ነው የማደርግለት፣ ይበስላል ማለት ነው። ይሄን ይመስላል። አሁንም እሳቴን ቀንሼ እከድነዋለሁ። እሺ ውዶቼ ይሄን ይመስላል። እዚህ ደረጃ ደርሷል። አሁን እንግዲህ ኮረሪማ ያላችሁ፣ የወጥ ቅመም ያላችሁ፣ የተለያየ ነገር የምትጨምሩት ነገር ካላችሁ፣ እንዲሁም ደግሞ ቅቤም የሚጨምሩ ሰዎች አሉ። ያኔ ቅቤ አላዝም ነው፣ ያኔ እኔ አልወድም፣ ቢኖረኝም አልጨምርም፣ ሲጨመርም የለኝም። ቅቤ፣ የወጥ ቅመም፣ ኮረሪማ ምናምን የሚጨምረው በዚህን ታይም ነው። እኔ ያለኝ ነጭ ሽንኩርት ብቻ ነው። ኮረሪማ ምናምን ቢኖር አሪፍ ነበረ። ነገር ግን እኔ ኮረሪማ የለኝም፣ ሌላ ቅመምም ነገር የለኝም። ነጭ ሽንኩርት ብቻ ጨምሬ ትቸዋለሁ ማለት ነው። አሁንም ገና ነው ይብሰል። ከዛ በኋላ አሁን የሚቀረን እንቁላላችንን ጨምረን ማጥፋት ብቻ ነው። ሌላ ምንም አያስፈልገውም። እንደዚህ ሆኗል ማለት ነው። መስራት የጀመርኩት 7 ሰዓት ከምናምን ነው። አሁን ስንት ሰዓት ነው? አሁን ደግሞ 10 ሰዓት ተኩል እያለ ነው ማለት ነው። ምን ያህል ሰዓት እንዳበሰልኩት እንግዲህ መገመት አይከብዳችሁም። ደህና በስሏል። አሁንም የተወሰነ ነው የሚቀረው። ያው የዚህ ሀገር ዶሮ ቶሎ ይበስላል። 800 ግራም ናት ትንሽ ዶሮዋ። ያኔ ይሄን ያህል ጥንክር ያለች አይደለም፣ ቶሎ ነው የምትበስለው። የኢትዮጵያ ዶሮ ደግሞ ታውቃላችሁ ቶሎ አይበስልም። ስለዚህ ልክ እንደ ኢትዮጵያ ቆይቼ በጣም ረጅም ሰዓት ባላቆየው ይበቃዋል መሰለኝ። አያስፈልግም ሲጀምር ከዚህ በላይ ትንሽ እንትን ይበልና እንቁላሌን ጨምራለሁኝ። ከዛ አጠፋዋለሁኝ ማለት ነው። ይሄን ይመስላል ወዶቼ። እሺ ወዶቼ በስተመጨረሻ ይሄን ይመስላል። እንቁላሌንም ጨምሬያለሁ። የሚያስፈልገኝም ነገር ሙሉ በሙሉ ጨማምሬ ጨውንም ሁሉንም ነገር ጨማምሬ ጨራርሻለሁኝ። ይሄን ይመስላል ማለት ነው የኔ አሰራር። እንግዲህ የእናንተ ምን እንደሚመስል አላውቅም። አይ ቲንክ አብዛኛው የዶሮ አሰራር አንድ አይነት ነው። ነገር ግን ትንሽ ለየት የሚልበት ቦታ ይኖራል። ያው እንደነገርኳቸው እዚህ ቦታ ላይ ሁሉንም ነገር አናገኝም። ባገኘነው ነገር ነው ለመስራት የምንሞክረው። ይሄን ይመስላል እንግዲህ በያላችሁበት ሰላማችሁ ዝትርፍ ይበልልኝ። ከአሁን በኋላ ያለውን እንኳን መቀረጽ የምችል አይመስለኝም፣ ምክንያቱም አይመቸኝም። ምክንያቱም ሰው ምናምን ስለሚኖር አይመቸኝም ካሁን በኋላ ያለውን ለመቀረጽ። ያው ካሁን በኋላ ምንም አልቀረም። ቡናችንም እዛ ጋር እየፈላ ነው። ወጡን በዚህ መልኩ አለቀ። ብዙ ነው እንደምታዩት። ያኔ ግማሽ አይባልም፣ በዚህ በብረት ድስት ከግማሽ ወረድ ያለ ነው። ነገር ግን ለእኔ ብዙ ነው፣ ምክንያቱም እኔ ብቻዬን ነኝ። ልጅ ቤት የምትሰራ እንደ ኢትዮጵያዊ ያለች
ለሷ ወጥ ሰጣታለሁኝ። እንጀራ ካመጣች ማለት ነው። ለኔም ጨምራ እንድታመጣልኝ ያደርጋታለሁ በዛው። ምክንያቱም እኔ ያለኝ 2 ኪስ እንጀራ ብቻ ነው። ወጡ ደግሞ ይሄው ብዙ ነው። እሷም ለኔም ጨማምራ ካመጣች ለሷ የተወሰነው ሰጣታለሁ። ከዛ በተረፈ ይሄን ይመስላል እና ወጣችን በዚህ መልኩ አለቀ። ቡናችንን ማፍልተን ወደ ክላስ እንሄዳለን። እዛ ከሄድን በኋላ አለቀ እና ይሄን ይመስላል የዛሬው ቪዲዮአችን። ይሄን ቪዲዮ ስታዩት ፕሊዝ ላይክ ማድረግ እንዳትረሱ፣ ሰብስክራይብም አድርጉ። ቤተሰብ እንሁን፣ እንደጋገፍ። ያው እዚህ ጋር ያገኘነውን ነገር ነው ፖስት የምናደርገው። ከዛ በተረፈ የተሻለ ነገር ለመስራት ካለንበት ቦታ አንፃር እንደማይመች ታውቃላችሁ። ኢንሻአላህ ሁላችንንም አላህ በሰላም ለሀገራችን አብቅቶን በሀገራችን ላይ የምንሰራ አላህ ያርገን። ረጅም እድሜ ከአፍያ ጋር አላህ ይስጠን። ወጥቶ ከመቅረት አላህ ይጠብቀን። ሰርተው ከተለወጡት ራሳቸውን ቤተሰቦቻቸውን ከለወጡት በገንዘባቸው በእድሜያቸው በጊዜያቸው ከተጠቀሙት ባሪያዎቹ አላህ ያርገን እና በያላችሁበት ሰላማችሁ ብዝት ትርፍ ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።